ይህች ሴት ከሰው ተለይታ በሐዘን የኖረች አንገቷን የደፋች ከሰው ተለይታ በብሶት የምትኖር ሴት ናት። 12 ዓመት ሙሉ ደም ይፈሳታል። ነገር ግን መድኃኒት ፈለገች። ለባለ መድኃኒቶች በሙሉ ገንዘቧን ጨረሰች። ገንዘቧ ሲያልቅ ደሟ አልቆምም። ሀብት ንብረቷ ሲያልቅ በሽታዋ ግን አልዳንም። በበሽታዋ ምክንያት ከሰው ተለይታለች። በበሽታዋ ምክንያት ከወገኖቿ ተለይታ በብቸኝነት ውስጥ ትኖር ነበር። በዚህ ጊዜ የናዝሬቱን የኢየሱስን ክርስቶስ የልብሱን ጫፍ ስትነከው እንደ ጎርፍ ይፈሳት የነበረ ደሟ ቀጠለላት። የልብሱን ጫፍ ብቻ ነክታ ባለመድኃኒቶች ያላስቆሙት ደም 12 ዓመት ድረስ ሲፈስ የነበረ ደም ግን ምን አይነት ደም ነው? ኢየሱስ ክርስቶስ ቀጠሮ ሳያስይዛት መርፌ ሳይወጋ መድኃኒት ሳይሰጣት የልብሱን ዘርፍ ብቻ ስለነካችው ደሟ ቀጠለ። ደሟን እንደ ዝናብ አቆመው። ችግሯ ተፈታ። ከመሟ ከበሽቷ ተፈወሰች። በእውነት ኢየሱስ ክርስቶስ ምን አይነት መምህር ነው? ምን አይነት ሐኪም ነው? ምን አይነት ባለመድኃኒት ነው? የእግዚአብሔር ልጆች እኛስ የያዘን ህመም የለም፣ የያዘን በሽታ የለም፣ አለቀን አልተውን ያለ ልምድ የለም። የኃጢአት ልምድ አልተውን ያለ በሽታ ኃጢአት አልያዘንም። አልቆምልን ያለ የኃጢአት ደም የለም። ነቢዩ ኢሳይያስ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቱ ትጠራለች ብሎ የተናገረው ይህ ኃጢአት ከኛ አለቀን ብሎ አልተቸገርንም። የእግዚአብሔር ልጆች ያቺ ሴት የልብሱን ጫፍ ነክታ ከህመሟ ከበሽታዋ እንደተፈወሰች እኛ ወደ ሐኪሙ ስንቀርብ አለቀን አልተሆን ያለ በሽታ ይፈወስልናል። ልምድ የሆነብን ኃጢአት ይቆምልናል። ያቺ ሴት የልብሱን ጫፍ ነክታ እንደዳነች እኛ ደግሞ ንስሐ ገብተን ስጋውን ስንበላ ደሙን ስንጠጣ ምን ያህል እንቀደስ ይሆን? ምን ያህል እንነጻ ይሆን? ምን ያህል ከበሽታችን እንነጻ ይሆን? የእግዚአብሔር ልጆች ሁላችንም ወደ እግዚአብሔር እንድንቀርብ እሱ ይወርዳል።